ከቤተሰቦቻቸው ቅድም ተናግሬዋለሁ ታስረው እዛ ውስጥ ነው ያሉትና እኔ ባይኔም ያየሁት አለ ለምሳሌ ሀብታሞች ናቸው በጣም ሀብታሞች ናቸው አሁን ልክ እንዳንተ ያኔ የሚጠነቁላቸው ሰው አጋጣሚ መጥቶ እኔ ግብዣ ላይ ነበርኩና አሁን እንደኔ እንኳን እንደዚህ ደፍሮ ማየት እንትን የላቸውምና እቃ ሲያቀማ ነው ውስኪ ቀርተው ሲያቀብሉት ነው ያዩትና ባይናቸው እንኳን ለማየት አንገታቸውን አቀርቅረው ነበር ሰዎች እንደዛ ነበር አንተን የሚያዩ ይሄን ያህል ፍርሃት ነበራቸው? አዎ በእርግጥ አብዛኛው ባለ ጉዳይ ለመጀመሪያ ጊዜ ሲመጣ ፍርሃት አለበት። እንደውም ከመግባታቸው በፊት አንዳንዶቹ ገና እንደጀመርኩ ደብረ ዘይት ሄጄ ማለት ነው አንዷ ገባች እና ያው አንድ ክፍል ነን ያለ ነው ስትገባ እሷ የጠበቀችው ሌላ ሽማግሌ እንደዚህ በመነጽር ውስጥ ጋቢ ከፍ ዝቅ የሚያደርግ ነው። እኔ ግን እንደዚህ ፕሮቶኮል ጠብቄ ነው። አንተ እንደዚህ ፊት ለፊት ትገናኛላችሁ? ብዙ ጊዜ እኛ ምን ሰማው ምንድነው ይሄ መጋረጃ ሆኖ ማየት አይቻልም። እሱ ምንድነው? እሱ ባለው ቃቢ ነው። አሁን ያልሆነ አገላለጽ ሲገለጽ ከሰማሁት ነገር አንዱ ስለ መናፍስት አውቃለሁ የሚል አንድ ወንድም ሲገልጽ የሰማሁት ደበላልቆታል። የመናፍስት አሰራር ልዩ ነው። በሞራ የሚጠነቁላል፣ በካርታ የሚጠነቁላል፣ በእጅ መዳፍ የሚጠነቁል፣ በጠጠር የሚጠነቁላል። መንፈሱ ገብቶበት ራሱ መንፈሱ ገብቶበት አንደበት አድርጎ የሚናገርበት ይሄ ወዳጃ ወይንም የወቃቢ አሰራር አለ እና ልዩ ነው። እሱን ወደፊት በዩቲዩብ ፕሮግራሜ በዝርዝር አይነቱን ግን እዙ አንድ ነው። ጭንቅላቱ የሚወርደው ያው ካጋንንት ነው እና እሱ ነው እንዳንተ በቃ አንተ እንደምታረገው እንደውም ያኔ ከረባስ ሳላረግ አልገባም እና ገብቼ ቁጭ እንዳልኩ መጣች ገባች። በጣም ዘመናዊ ሰው ነች። በኋላ እንዲህ ታያለች። ምን ፈልገሽ? ጸሐፊ ልምሰላት አላት። አባትህን ትጠራልኝ አለች። ያኔ እንደዚህ ደግሞ አልወፈርኩም ነበርና ማንን ጋሽን ልጥራልሽ? አታውቂያቸው? ኧረ እባክህ ቸኩያለሁ ጥራልኝ። በስንት መከራ ጠዋት የመጣው ምናምን ትለኛለች። በኋላ የሚያስተናግድ ልጅ አለኝ። እባክህን ጋሽን ጥራላት አንተ ልጅ ቶሎ በል ምናምን ትላለች። በኋላ ልጁ ይስቃል። በኋላ ነገርናት እና ሲጠብቁ በኋላ አንተ ብላ ዘና ብላ ነገረችኝ። ደነገጠች። እሳቸው ናቸው አላት ማለት ነው።